Evangelical TV የወንጌል አማኞች ድምጽ። ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው። ወቅታዊ በሆኑ ጉዳዮች ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት ፕሬዝዳንት ከሆኑት ከፓስተር ጻድቁ ጋር ጥቂት ቆይታ የምናደርግ ይሆናል። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጠይቃለሁ። በመጀመሪያ ጊዜዎትን ስለሰጡኝ ከልብ እጅግ አድርጌ አመሰግናለሁ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት አንጋፋና ጠንካራ ህብረት እንደሆነ ይታወቃል። እስኪ ህብረቱ ስለሚያከናውናቸው ዋና ዋና ተግባራት በተለይም ከመንፈሳዊ አገልግሎት አንጻር ለተመልካቾቻችን ግልጽ ቢያደርጉልን። እንግዲህ የኢትዮጵያ ወንጌላውያን ቤተ ክርስቲያናት የዛሬ 50 ዓመት 9 በሚሆኑ ነባር ቤተ እምነቶች የተመሰረተ ነው። በጊዜው ከመሰረታው በፊትም የተለያዩ ውይይቶች፣ ጥናቶች ሲካሄዱ ቆይተዋል። በተለይ የመጨረሻው የተደረገው ላንጋኖ ኤስአይኤም የያዘው ቦታ አሁን ቃለ ሕይወት ያለው ቦታ ላይ ነው። በዛ እንግዲህ የቀደሙ አባቶቻችን ሲወያዩ ቆይተው ምንድን ነው ልዩነታችን? መሰረታዊ ነው ወይ እና መተባበር አንችልም ወይ? ብንተባበር ምን ጥቅም እንዳለው፣ ባንተባበር ምን ጉዳት እንዳለው ከተወያዩ በኋላ እዚህ ጋር እንደምታዩ ከጀርባዬ ስዕሉ የተያያዙ ሰዎች ታያለሽ። እና ለዚህ መሰረት ደግሞ የሆነው ዮሐንስ ወንጌል 17 ላይ ጌታችን የጸለየው ጸሎት ነው። እኛ አንድ እንደሆን አንድ ይሆኑ ዘንድ ብሎ የጸለየው ጸሎት ነው። ስለዚህ በወንጌላውያን እንደመፈክር የሚታየው ልዩ ልዩነት በአንድነት፣ አንድነት በልዩ ልዩነት ነው ማለት። አስተሳሰባችን፣ እምነታችን በተወሰነ ደረጃ በዋና ዋና ጉዳዮች እስከተስማማን ድረስ ጥቃቅኖ ጉዳዮች ለእኛ የሚተዉ ናቸው የሚል አይነት አስተሳሰብ ነው። ለምሳሌ ያን ጊዜ የሉትራን፣ የባፕቲስት፣ የሜኖናይት እና የፔንቴኮስታል የስነ መለኮት አቋም አሁን እንኳን አብዛኛው ሁሉም ጴንጤ ተብሏል የሚያራምዱ ስለነበሩ፣ ለምሳሌ እንደ ኢትዮጵያ ወንጌላዊት መካነ ኢየሱስ፣ እንደ ቃለ ሕይወት እና እንደ መሰረተ ክርስቶስ፣ እንደገና እንደ ሙሉ ወንጌል ሕይወት ብርሃን ገነት የመሳሰሉት እነሱ መካከል ምን አለ ብለው በደንብ ከተነጋገሩ ከተወያዩ በኋላ 9ኙም ቤተ እምነቶች የኢትዮጵያ ወንጌላውያን ቤተክርስቲያን ህብረትን ለመመስረት ወሰኑ ማለት ነው። ከክርስቶስ ከጸለየው ጸሎትን ባሻገር እርስ በርሷ የምትለይ መንግስትም ትጠፋለች። አሁን እየመጣብን ያለው አደጋ ያኔ እግዚአብሔር የለም፣ ሃይማኖት የሰፊው ህዝብ ማደንዘዣ እጽ ነው ይባል ስለነበረ ይሄ ነገር በተለይ ደግሞ ደርግ ያው ኮሙኒስታዊ ስርዓቱን ሲያራምድ አብዛኛው ወጣት በብዛት የሚገኝበት የፕሮቴስታንቱ በተለምዶ የሚባለው የወንጌላውያኑ ጎራ ስለሆነ ከባድ የሆነውን የስደት የመከራ ዶፍ ለማውረድ በተዘጋጀበት ጊዜ ይህንንም መከራ በጋራ መሻገር ነው የምንችለው። ሌላው ደግሞ እምነታችን ቢሆን ይህን አይነት ልዩነት ስለሌለው በሚል የተመሰረተ ነው። እንግዲህ ከዛሬ 50 ዓመት በፊት ማለት ነው። በተለያየ ሂደት ውስጥ አልፏል። የዛ ህብረት መኖር ጥቅሙ ለቤተ እምነቶችም ለምዕመኑም ጭምር ነው የሆነው። እንደተባለው የመከራውን ዘመን በአንድነት አንዱ ለአንዱ ጥላ እየሆነ የታሰረው ያልታሰረው የታሰረውን እየጠየቀ እየጎበኘ ዋቢ የሆነ በዚህ አይነት መልክ ለምሳሌ በአዲስ አበባ ውስጥ የሙሉ ወንጌል ቤተክርስቲያን ምዕመናን የጌታ እራት የሚወስዱት እንጦጦ መካነ ኢየሱስ ነበር። ሌላ ቦታ የለም ሄደው ማለት ነው ከመላው አዲስ አበባ። ልክ እንደዚህ በየቦታው አንዱ ቤተክርስቲያን የተሻለ ነፃነት ባለው ቦታ ላይ ሌላውም ተጨማሪ የሚገለገልበት ሁኔታ ውስጥ እንግዲህ ያሳልፈናል። እና ይህ ህብረት እንግዲህ በኋላ ደግሞ የመንግስት ለውጥ መጥቶ በህብረቱ ህጋዊ እንዲመዘገብ ሲባል አይ ቤተ እምነቶቹ ህብረቱን የመሰረቱት የሚመዝገቡ ተብሎ እነሱም ተመዝግበው እንደገና በአዲስ መልክ ከዚህ ከመንግስት ለውጥ 83 ከሆነው ለውጥ በኋላ ህብረቱ ተመዝግቦ ህጋዊ ስምረት አግኝቶ የአባላቱም ቁጥር በየጊዜው እየጨመረ ሄደዋል። አሁን ባለንበት ሁኔታ ብዙ ናቸው። ሙሉ ዳታውን አሁን እኔ
ቤተ እምነቶቹ ወደ 300 ገደማ የሚጠጉ ቤተ እምነቶች በዚህ ስራ አሉ። ሚኒስትሪዎችን ይጨምራል። ሚኒስትሪዎችን ሲጨምር ወደ 400 ሊሆን ይችላል። እንደ ኢትዮጵያ ወንጌላውያን ቤተክርስቲያናት እኛ የምናተኩረው የቤተ እምነቶቹን ስራ አንሰራም። እኛ ለምሳሌ የመሪዎችን ስልጠና፣ የመሪዎች ስንል ፓስተሮችን፣ ሁሉንም አይነት አገልግሎት በቤተክርስቲያን ውስጥ የሚያገለግሉትን ሰዎች በተለይ በአመራር ደረጃ የሚያገለግሉትን በአመት አንዴ ፓስተርስ ኮንፈረንስ የሚባላለን። ሌላው በሰላም ላይ በሰቆቃ ፈውስ ላይ እንሰራለን። የሰላምና ፒስ ኤንድ አድቮኬሲ የሚባል ቢሮ አለን። ስለ መለኮታዊ በሆነ መንገድ በዚህ በጾታ መድሎ ላይ ያለ ዕድሜ ጋብቻ እና የመሳሰሉትን ጎጂ ባህላዊ ልማዶችን ከመጽሐፍ ቅዱስ አንጻር የምንቃወም ይሆናል። መልካም አስተዳደርን በተመለከተም እንደዚሁ ማኑዋል አለን። እንደውም ይጠቀሙበታል አንዳንድ የመንግስት አካላት። ለሰላም ከመጸለይም ባሻገር ሰላም በጠፋበት ቦታ ሄደን እንደዚሁ የሰላም ስራዎችን እንሰራለን። አሁን በኦሮሚያ በ3 ቦታዎች፣ አሁን ከዛ በላይ ሰፍቷል። በእርግጥ ደቡብ ድሮ አጥንተን ችግር በነበረበት ቦታ አካባቢ ነበር። ያኔስ ቤዝ ላይን ሰርቬይ ሰርተን ለምሳሌ ጌዴኦ ላይ ወደ ሚዛን ተፈሪ አካባቢ በደቡብ ወለጋ፣ ምስራቅ ወለጋ ላይ እና ምዕራብ አርሲ ላይ በምናደርግበት ጊዜ ያ የምዕራብ አርሲ ወደ ባሌ ሰፍቷል። ሌላውም እንደዚሁ አምቦ ድረስ እንደዚህ ያሉትን አካባቢዎች ደግሞ ትግራይም እንደዚሁ በችግሩ ጊዜም ቀደም ብለንም ሄደን የምንችለውን እያደረግን ነው የቆየ ነው። ስለዚህ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በራሱ ቀጥታ የሚሰራቸው ስራዎች አሉ። በቤተ እምነቶቹ በኩል ደግሞ የሚሰራቸው ስራዎች አሉ። እነዛ ሰፊ ናቸው። ለዛ ሌላ ጊዜ በቂ ዶክመንት ማግኘት ይቻላል። ህብረቱ የካውንስል መስራች አባል ነው። ከአስተምሮ ጋር በተገናኘ ለምሳሌ የስህተት ትምህርቶችን፣ ልምምዶችን አስመልክቶ እንደ ህብረቱ ምን ውሳኔ ያላችሁ? የዘይትና የውሃ ሽያጭ፣ የገስት ሃውስ አገልግሎት፣ መጽሐፍ ቅዱሳዊ ያልሆኑ እጀባ ላይ የህብረቱ ምን አይነት አቋም አለው? እንግዲህ ከዚህ በፊት ህብረቱ ለምሳሌ ያወጣውን የአቋም መግለጫ ዝም ብዬ ላንብብልሽና ማብራሪያውን በኋላ ጥያቄውንም ደግመሽልኝ መመለስ እችላለሁ። 32ኛው መደበኛ ጠቅላላ ጉባኤ ላይ ተጠንቶ በቀረበ መልክ የወሰነው አቋም አለ እና እሱን ሙሉውን ሳይሆን ምንድነው የሚለው አቋሙ የኢትዮጵያ ወንጌላውያን አብያተ ክርስቲያን መሪዎች በህብረቱ 39ኛ መደበኛ ጠቅላላ ጉባኤ ላይ በአስተምሮ ዝንፈቶች፣ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና በሞራል ውድቀቶች ላይ የወጣ የአቋም መግለጫ ይላል። ዝርዝሩን እኛ ማን እንደሆን የሚገልጠው ልተውና በዚህ በአቋም መግለጫ ላይ እኛ እንደ ወንጌላውያን ለምሳሌ የማንቀበላቸውን እዚህ ጋር ግልጽ አድርገናል። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ፣ የመንፈሳዊ አንድነታችንን የሚያናጋ፣ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። አንደኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፈናው ሳይሆን አስተምሮው ምንድነው የሚለው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥነዋል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ህገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የሚገርመው እሱ ነው።
የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን ይላል። ስለ እምነት ቃል ነው እና ምን ማለት ነው እምነት ቃል የሚለው መሰረታዊ አቋሙን ነው። አሁን ነገሌ ይሄንን ይዞ ማን ምን ያስተምራል የሚለው ማፈተሽ ይቻላል ማለት ነው። በደፈናው የእምነት ቃል ብቻ ብለን እንዳንተው፣ ምክንያቱም እኛም የእምነት ቃል ልንናገር ስለምንችል። ሁለተኛው እኛ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የብልጽግና ወንጌል ተብሎ በሚጠራው የንፋቄ የስተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ምንድነው የሚለው አማኞች ፈጽሞ ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደዩ አይችሉም ማለቱን፣ ሰዎች የሚታመሙትን የሚደዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱን እና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱን እና መሰል ትምህርቱን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮች ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። 3 እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን፣ ቅዱሳት መጽሐፍትን በሙላት የማይቀበሉትን የክርስቶስ ፍጹም ሰውነት እና መለኮታዊነት በማይነጣጠል በማይከፋፈልና በማይለዋወጥ አንድነት መኖሩን የሚክዱና የሚበርዙ ትምህርቶችን፣ በስጦታዎች ላይ መበላለጥን፣ የሎሌነትን መንፈስ የሚጻረር የግለሰብ ግነትን ወይም ማዕከላዊነትን እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ አስተረጓጎም የሚያራምዱትን እንቃወማለን፣ የማይወክሉ መሆኑንም እንገልጻለን። ይሄ ግነት የተባለው በኋላ ይብራራል። ማለት አንድ ግለሰብ ራሱን እንደ አምላክ ማስቆጠር አካሄድ ማለት ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና ይሄ እንደዚህ ሲባል ብዙ ጊዜ የመንፈስ ቅዱስን ትቃወማላችሁ የሚባለው ከነሱ በፊት ነው የምናውቀው፣ ከነሱ በፊት ነው በእኛ ውስጥ ያደረው። እስከ ዛሬም በህይወታችን የእግዚአብሔር መንፈስ ጸጋ ስጦታ እንደየተሰጧችን የሚገለጥ ነው። ስለዚህ የመንፈስ ቅዱስ ስጦታን እንቀበል። በዚህ ዘመንም የእግዚአብሔር መንፈስ በምዕመናን መካከል የተለያዩ ስጦታን የሚሰጥ መሆኑን የምንቀበል ቢሆንም ይሄ ምንም ጥያቄ የለውም። በአንጻሩ ግን በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርን፣ ይሄ ገስት ሃውስን ጭምር የሚያጠቃልል ነው እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወምን እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን ቤተክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጥ መሆኑን እናሳውቃለን። ማለት በዚህ ምክንያት ሰዎች ቢጠየቁ መጠየቅ አለባቸው እንጂ የእኛ ናቸው ብለን ድጋፍ አንሰጥም ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበልና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ ብያለሁ፣ ይሄ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ስነ ምግባርና ሞራል ፍጹም በተቃረነ የሚደረግ የኃጢአት ልምምድን ማለትም አመንዝራነት፣ ግብረ ሰዶማዊነት፣ ቅድመ ጋብቻ፣ ሩካቤ ስጋ፣ ፍቺና ተደጋጋሚ ጋብቻን፣ ታማኝነት ማጉደልና የመሳሰሉትን በጭራሽ የማንቀበልና እነዚህ ነገሮች ደግሞ እኛን የማይወክሉ መሆናቸውንም ጭምር ነው የምንገልጸው ማለት ነው። 6ኛ ከኢትዮጵያም ይሁን ከኢትዮጵያ ውጭ የሚመጡ የንፋቄ አስተምሮዎች አሉ እና በኢትዮጵያ ሊሆን ይችላል፣ በትውልደ ኢትዮጵያ ሊሆን ይችላል። እነዚህ ጤንነታቸው ያልተረጋገጠ
አስተምሮ የሚያስተምሩ አገልጋዮች በምንም አይነት በመድረኮቻችን ላይ እንዳይቆሙ እና በዚህ ምክንያት ይህንኑ ትምህርታቸውን በምዕመናን ውስጥ እንዳያሰርጉ የሚል አቋም ወስደናል። በመገናኛ ብዙሃንም እንደዚሁ እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በርካታ የኑፋቄና ስህተት ትምህርቶች፣ ይህ መጽሐፍ ቅዱሳዊ ልምዶችና ሞራላዊ መሰረቶችን የሚያናጉ ሀሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሃን መገናኛ ናቸው። ይሄ ሶሻል ሚዲያን የሚጨምር ነው። ይህን አይተናል። ስለዚህ የብዙሃን መገናኛን ስንጠቀም በቂ እውቀት ኖሮን ተገቢውን ጥንቃቄ አድርገን መምህሮቻችንም የወንጌላውያን አስተምሮን በአግባቡ ተርተው በዚህም ከሚመጣባቸው ተጽዕኖ ራሳቸውን እንዲጠብቁ የሚል ነው። እንግዲህ ከላይ በጠቀሱት የተሳሳቱ የአስተምሮ የልምምድና የሞራል መንገድ ያሉ ቤተ እምነቶች ወይም ግለሰቦች ከዚህ መንገዳቸው በፈቃዳቸው ንስሐ ገብተው የሚመለሱ ከሆነ ህብረቱ ይቀበላል። የማይመለሱ ከሆነ ደግሞ በዚሁ ሁኔታ የምንቀጥል ይሆናል ማለት ነው። እንግዲህ አሁን በደረስንበት አቋም አፋጣኝ መፍትሄ እንደሚያስፈልገው ይህንኑ ጉዳይ ደግሞ እየተከታተልን እያጠናን የሚመለሱት በተገቢ መንገድ ተገስጸው ሊመለሱ ይችላሉ። ለማይመለሱት ደግሞ እኛ መድረካችንንም አንሰጥም። ህዝቡም ደግሞ ይህን እንዲያውቅ ማድረግ አለብንና በስመ ጴንጤነት ወይም በስመ ወንጌላዊነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በወሰን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው ጠቅላላ ጉባኤ ነው የወሰነው። ተጠንቶ የቀረበ ነው። ያው እንግዲህ የሚያስፈጽም ሰው ነው የሚያነበው። እንዳውም እኔ ነበርኩት። እነሱም የራሳቸው መግለጫ የሰጡ ሰዎች ነበሩ። ዶክመንቱም ሁሉ ነገር አለ። ግን አሁን አንዱ ትልቅ ነገር ካውንስሉም ሲመሰረት የኛ በተለይ እንደ ኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ጥያቄያችን የነበረው የዚህ የአስተምሮና የልምምድ ጉዳይ። ልምምድ ማለት ምንድን ነው? አስተምሮ በመጽሐፍ ቅዱስ የሚዳኝ ነው። መንፈሳዊ ልምምድ በጸጋ ስጦታዎች ስም የሚደረጉ ልምምዶች ቅድም ያልነው ቁሳቁስን ይፈውሳል፣ ያድናል፣ የተለየ ነገር በላዩ ላይ አለው፣ እገሌ ጸልዮበታል ወይም ጸልዬበታለሁ ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም። ሁለት ጥቅስ አለ። የሰዎች ከጳውሎስ ጨርቅ ቆርጠው ወስደው ይፈወሱም ነበር የሚለው ሉቃስ ጽፎልናል ሐዋርያት 19 ላይ። ጳውሎስ ግን የጨርቅ ቁርጥራጭ እየቆረጠ አልሸጠም፣ ወይም ኑና በእኔ ጨርቅ እናንተን ይፈውሳል አላለም። በመልእክቶቹም እንደዚህ አይነት ነገር አልተናገረም። ሰው ተጸልዮለት የሚፈወሰው በጌታ በኢየሱስ ክርስቶስ ስም ነው። ከክርስቶስ ስም ውጪ ሌላ ያድናል ማለት ወንጌላዊነት አይደለም። ክርስቶስ ብቻ ነው አዳኝ፣ እሱ ብቻ ነው ፈዋሽ ብለን የምናምን ሰዎች ነን። ታዲያ አገልጋዮች ለምን ይጸልያሉ? በስሙ ነው የምንጸልየው። በስሙ ጸልየን ሰዎች ሊፈወሱ ይችላሉ። ያዕቆብ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወይም በሆኑ ቋንቋ መሪዎችን ወደ እርሱ ይጥራና በጌታ ስም እርሱ ዘይት ቀብቶ ይጸልዩለት፣ ኃጢአት ሰርቶ ከሆነ ይናዘዝ፣ የእምነት ጸሎት ድውዩ ያድናል፣ ጌታም ያስነሳዋል ብሏል። ይሄ አንድ ጥቅስ ነው። ልክ ነው። ዘይት ቀብቶ መጸለይ ይቻላል። ነገር ግን ዘይትን አሽጎ መሸጥ፣ ጨው መሸጥ እና የመሳሰሉ ነገሮች ማድረግ ምንድን ነው? ይሄ ለምንድን ነው ሰዎች የግል የማንነት ኑፋቄ ብዬ ነው መጥራው። ይሄንን ያስተምሮ ኑፋቄ አለ፣ የማንነት ኑፋቄ አለ። በክርስቶስ ምትክ በሱ ቦታ እንዳውም ከሱ በላይ ሰዎች እንዲያስቧቸው የሚያርጉ አገልጋዮች ምንድነው ችግራቸው? ሰዎችን ወደ ክርስቶስ ማመልከት አይደለም ወይ ዋናው ነገር? መጽሐፍ ቅዱስ ውስጥ እዚህ ልሽ እንደሆነ ባርናባስና ጳውሎስን የሚገርም ነገር እግዚአብሔር በሕይወታቸው ሲያደርግ የዛ አካባቢ ሰዎች አበባ ጉንጉን ይዘው መጡ፣ ያከብሯቸው ነው። እነሱ ግን መጽሐፉ ምን ይላል? ልብሳቸውን ቀደዱ ይላል። አማልክት መካከላችን ገብተዋል፣ ሰዎች አይደሉም ሲሏቸው፣ አይ እኛ ሰዎች ነን፣
እውነተኛ የእግዚአብሔር ሰዎች ሁልጊዜ ከመከበር በሰዎች ከሚገባ በላይ መወደስ መከበር ክብር የሚገባው ማክበር መጽሐፍ ቅዱሳዊ ነው። ግን ሰዎችን ወደ ማምለክ ደረጃ የሚደርስ አክብሮት ክርስቲያኑ አማኝ በእነሱ ቋንቋ ተራው አማኝ ራሱን በእግዚአብሔር መንግስት ውስጥ እንደ ሁለተኛ ሶስተኛ ዜጋ እንዲያይ ማድረግና በጸጋ በደህንነት ማንኛችንም በእግዚአብሔር መንግስት በበጉ የሕይወት መጽሐፍ በመጽሐፋችን እኩል ነን። የጸጋ ስጦታ ልዩነት ካለ ያ ስጦታ ነው እንጂ ሌላ ልዩነት ሊኖረን አይችልም። ይሄ ሁላችን ካህናት ነን የሚለውን የወንጌልን አስተምሮ የክህነት አገልግሎት ለሁላችን ተሰጥቶናል። የዳን ሁሉ ቅዱሳን ተብለናል። መጽሐፍ ቅዱሱ በዚህ ቦታ ላላችሁ ቅዱሳን ነው ያለው። የተለየ የእግዚአብሔር ሰውነት ሌላ ሰው የለው። በክርስቶስ ያመነ የዳነ ሁሉ ካለው የእግዚአብሔር ሰውነት የተለየ የእግዚአብሔር ሰውነት ሌላ ሰው የለውም። ሰዎች ለምንድን ነው ሰዎች እነሱን እንዲያዩ እነሱን እንዲያመልኩ? የግሪክ ሰዎች ናቸው አይደለም? ምን አሉ መጥተው ፊልጶስ ጋር ይመስለኛል ኢየሱስን ልናይ እንወዳለን አሉት። እና ኢየሱስ ልናይ እንወዳለን ብሎ እሱ ጋር አቀረቡት። ለማንኛውም ምን አለ እሱ ጌታችን ምን አለ? እሱን ለማየት የሚወድ እሱን ለመከተል የሚወድ ስንዴ ሞታ በስብሳ እንደምታፈራ እንደዚህ ካልሆነ በስተቀር እርሱን ልንጋርድ ነው ማለት። እግዚአብሔር የተሰቀለውን መስበክና ራስን ማክበር ሁለቱ አብረው ሄዱ። የተሰቀለውን ክርስቶስን የሚሰብክ ሰው ራሱን አይደለም የሚሰብከው። ሐዋርያ ጳውሎስ ምን ብሏል? እኛ ኢየሱስ ጌታ እንደሆነ እንጂ ራሳችንን አይደለም እንሰብከው ብሏል። ራስን በተለየ ሁኔታ ማቅረብ እኔ አንዳንድ ጊዜ እንደዛ የሚያደርጉ ሰዎች የመከርኳቸውም አሉ። በግሌ ራሴ ምናልባት ሲያድጉ የምጠራጠረው የማትረባ እየተባሉ በጣም እየተናቁ ወይ በእንጀራ አባት በእንጀራ እናት ወይ በሆነ መንገድ ያደጉ እና በአጋጣሚ የሆነ ቦታ ላይ የደረሱ አሁን ሲመስላቸው ሳያውቁት ስነ ልቦናቸው በሰብኮንሸስ የሚባል አለ ሰው ውስጥ እና በውስጣቸው ሳያውቁት ያንን የበታችነት ስሜት የሚያሸንፉበት ያኔ ሰው ሁሉ አትረባም ያላቸውን አሁን የሚበቀሉበት ስሜት ውስጥ የሚገቡ ይመስለኛል። ይሄንን ስለ እኔ ስለ ሀብታሞችም ለምሳሌ አንዳንድ ሰዎች በጣም በድህነት ያደጉ ሰዎች ሀብታም ሲሆኑ በጣም ሀብታም ሆነዋል፣ ግን አያምኑም ሀብታም ሆናቸው። ሳያውቁት ድህነቱ አሁንም ያባርራቸዋል ከኋላ። ስለዚህ ምናልባት አንዳንድ ጊዜ በፈረንጅኛው ሰልፍ ስቲም የሚባል ራስን የመቀበል በቃ እኔ በእግዚአብሔር ጸጋ የዳንኩ ሰው ነኝ፣ እግዚአብሔር ሰው ነኝ፣ ከሌላው የእግዚአብሔር ሰው ምን የሚለየኝ የለም። ቆይ ለምንድን ነው እኔ ሌላ ነገር የሚደረገው? እና አንዳንድ ሰዎች እኔን አሁን ሲያዩኝ ይደነግጣሉ። ማለት አንድ ጊዜ ብቻዬን ነድቼ ሸራተን ስገባ ያው በር ላይ ቼክ የሚያደርጉ ሰዎች እንዴ ፓስተር ምን ነው ይላል። ምንም ከእናታችን ማፀን እኮ እርቃን ነው የወጣ ነው። በኋላ ነው የሸፈኑን አጥበው ትምህርታችን ቆርጠው በኋላም አደግን። ብዙዎቻችንን ገጠር ውስጥ የድሮዎቻችን በተለይ በዛ በኋላ ስም አገኘን። በክርስቶስ ምክንያት ሰዎች አወቁን። የምንቀመጥበት ቦታ አለ እና እዚህ ጋር አሁን ቁጭ ብለው እኔ እዚህ ጋር ስላለሁ ነው። ግን ወንበር ክርስቶስን ለማያውቅ ሰው ወንበር መጥፎ ነው። ኤሊም ከወንበር ላይ ወድቆ ነው የሞተው፣ እንግዲህ አርጅቶም ጭምር ማለት ነው። እኔ አንዳንድ ጊዜ መሪዎች የሆነ ነገር ላይ ሙጥኝ ስሉ ተው እንደ ኤሊ እንዳንሆን እላለሁ። ስለዚህ በአጭሩ ለምንድን ነው ራሳችንን የአምልኮ ማዕከል የምናደርገው? ለምንድን ነው አንድ ሰው አንድ አገልጋይ ቤተክርስቲያኑ ላይ ለምን ፎቶ ነው ይለጥፋል? እሱን ለማምለክ ነው ሰው የሚመጣው ነው ወይስ ክርስቶስን ነው? እንግዲህ በባህላችን የአገር መሪዎች ፎቶ ይለጠፋል እና ምን ለማለት ነው? እዚህ ጋር እኔ ነኝ ነው። ይሄ ባህል የመጣው በነገራችን ላይ ከናይጄሪያ፣ ከጋና፣ ከዚህ ከአፍሪካ ሀገሮች እና ከአሜሪካ ነው። በአሜሪካን ከዚህ በፊት እንዲህ አይነት ነገር የሚያደርጉ ሰዎች ብዙ ከባድ ውርደት ደርሷል። በእነሱ ምክንያት ቤተክርስቲያን ተሸማቃለች። አንዳንዶቹ ፍርድ ቤት ቀርበው ቆሞ ይወደቁ አሉ። የፓብሊክ መኒ ይባላል በአሜሪካ ነገር። የህዝብ ገንዘብን አቢዩዝ ሲያደርጉ የማይሆን ነገር ውስጥ ሲገቡ ሰዎች ሲተቿቸው ብዙ ፍሬ ስላለኝ ነው የሚነቅፉኝ
እኔ ባለ ፍሬ ስለሆንኩ ነው እንጂ ቀንተው ነው ምናምን እያሉ በኋላ እጅ ከፍንጅ ሲያዙ ደግሞ ያው ምን ማድረግ ይቻላል። እና ከዚህ በፊት የሆነ ኢንተርቪው ላይ ተናግሬያለሁና በ77 ዓመተ ምህረት አካባቢ በአሜሪካ ነገር ትልልቅ የሚባሉ አገልጋዮች ጉድ ሆኑ፣ ወደቁ። በሴክሹዋል ኢሞራሊቲ የሚባለው ኃጢአት ወደቁ። ራሳቸውን እንደ አማልክት የሚቆጥሩ አንዱ ጥጋበኛ ጄት አለው የራሱ ጄትና ለምንድን ነው የማትሄደው በፓብሊክ ሲሉት ብዙ አጋንንቶች ስላሉ ነው ይላል። ማለት እንዲህ አይነት ትዕቢት እንዲህ አይነት ሁኔታ በተደጋጋሚ ትዕቢት ያው ውድቀትን ስለምትቀድም እንደዚህ አይነት የሆኑ ሰዎች በተደጋጋሚ ተዋርደዋል። ለምን ከነሱ አንማርም የሚለው ነገር በጣም ያሳስበኛል ማለት ነው። ጥያቄው መልሽ እንደሆነ አላውቅም ወይም ሌላ። እሺ በአሁኗ ቤተክርስቲያን ውስጥ እንግዲህ ውሃን ዘይትን የሚሸጡ እንዲሁም ደግሞ በገስት ሃውስ አገልግሎት ማህበረሰቡን እየበዘበዙ ያሉ አካላት ከድርጊታቸው ለመመለስ ፈቃደኛ ካልሆኑና በዚህ እንቀጥላለን ካሉ የካውንስሉና የህብረቱ አቋም ምን መምሰል አለበት ይላሉ? ህብረቱ እንግዲህ በፊትም ያለው ስልጣንም አቋምም እንደዚህ አይነቶቹን ለምሳሌ አባላቱ አድርጎ አይቀበልም። ስለዚህ የህብረቱ አባል በሆኑ አካላት ሁሉ ዘንድ እነዚህ አይነቶቹ ሰዎች በእኛ መድረኮች እንዳይጠቀሙ የህብረቱ የትኛውም ደረጃ ያለ የኛ አመራርም ደግሞ በስመ ኮንፈረንስ ለምሳሌ ህዝብን ሰብስበው ለዚህ አይነት በዘዛ እንዳይጋለጥ ከዚህ በፊት መመሪያ ተላልፈዋል። አሁንም አስፈላጊ ከሆነ ይደረጋል። ግን እሱ ሳይሆን ጥያቄ መሆን ያለበት አሁን ለምንድን ነው እንደዛ የሚያደርጉት የሚለው አንደኛው አስተምሮ ነው። አስተምሮውን ያው ተነጋግሮ በዚህ ይሄ ነው አስተምሮ ልክ ነው ወይም ልክ አይደለም ከተባለ እኔ ልክ አይደለምም ስለው ልክ ነኝ ካለኝ ሰውየው ይሄን አስተምሮ ይዞ አባል መሆን ይችላል ወይ መቀጠል ይችላል አይችልም? አትሊስት ልዩነቱ በግልጽ መታወቅ ያለበት ነው። ወደ ካውንስሉ ሳልመጣ የህብረቱን ነው የምናገረው። ህብረቱ በአስተምሮ የማይስማማውንም አይቀበልም። መፍሳዊ ልምምድ የምንለው አለ። የጸጋ ስጦታዎችን የመንፈስ ቅዱስ ጸጋ ስጦታችን በማይገባ መንገድ የመጠቀም እና ቅድም ያልነው ከቁሳቁስ ጋር ማያያዝ፣ ፈውስን ከቁሳቁስ ጋር ማያያዝ፣ ሰውን ደግሞ ማበላለጥ። ለጸሎት የሚመጣውን ሰው ድሃው እዛ ነው፣ በጣም ሀብታሞቹ የተቀባው እግዚአብሔር ሰው የተባለው ገስታው ላይ ይጸልይላቸዋል። ይሄ እንግዲህ ወንጌል ለድሆች ይሰበካል ነው መጽሐፉ ያለን። የእግዚአብሔር መንግስት ለድሆች ናት በቅድሚያ። እንዲያውም የእናንተን ድሆችን ይሄን የሚሰድቧችሁ ባለጠጎች አይደሉም ወይ ብሏል ያዕቆብ። እኛ ዛሬ ባለጠጋ ሁንና እኛም ድሃ ከሆነ የተጠራ ነው ድሆችን ከድህነታቸው በሁለንተናዊ መልክ እንዲወጡ ለማገልገል ነው። በአካል በአእምሮ በስሜት በመንፈስ ተፈውሰው ሰርተው እግዚአብሔር ደግሞ ስራቸውን ባርኮላቸው ብዙ ድሃ የነበሩ ሰዎች እግዚአብሔር በወንጌል ምክንያት ከመጠጡ ከስካሩ ከከባድ ውርደት ከወንጀለኝነት ወጥተው ዛሬ ትልልቅ ሰዎች የሆኑ ሰዎችን እናውቃለን። ወንጌል እንዲህ ነው የሚያደርገው። ግለሰብን ህብረተሰብን የሚለውጥ ነው እውነተኛ ወንጌል። በኢትዮጵያ ምድርም እውነተኛ ወንጌል የተሰበከባቸውን አካባቢዎች ካየሽ አሁንም ቢሆን በኢኮኖሚም በማህበራዊ ኑሮም የድሮውን ያህል ባይሆንም ብዙ ለውጥ ስላለ አንደኛ የኢትዮጵያ ወንጌላውያን ቤተክርስቲያናትን በተመለከተ እኛ ጸጋ ስጦታ መነገጃ መሆን የለበትም፣ ቢዝነስ መሆን የለበትም። መነገድ የሚፈልግ ሰው አገሪቷ የንግድ ፍቃድ አለ። የንግድ ፍቃድ መሰረት መነገድ ይችላል ነው። ግን እሱ እንግዲህ ይሄም በአገሪቷም ይፈቀዳል ወይ ማለት ድሮ ስንቃወመው የነበረው ነገር በተዘዋዋሪ መልሰን እናረግ ከሆነ እንደ ወንጌላውያን እኛ ቁሳቁስ አይደለም የሚፈወሰው ክርስቶስ ነው የሚፈወሰው ብለን ነው የምናምነው። ስለዚህ ዘይት አይደለም የሚፈወሰኝ ስሙ ነው የሚፈወሰኝ። ከክርስቶስ አይኔን የሚያነሳ ክርስቶስን ሳይሆን ቁሳቁስን ላይ እንድመሰረት ቁሳቁስ ላይ ኢቭን መጽሐፍ ቅዱስን ለምሳሌ ተንትረሶ የሚተኛ ሰው ለምንድን ነው ተንትረሶ የሚተኛ? አንብበው እና መጽሐፍ ቅዱስን ራሱ ማምለክ አይፈቀድም። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር እውነት ነው እንጂ መቀበልና መኖር ያለብኝ
ይሄ አሁን በቀለም የተጻፈው መጽሐፍ እሱን ራሱ አላመልከውም። እኔ ውስጡ ያለው ቃል ነው የተቀደሰው እንጂ ከበሩ ወረቀቱ አይደለም። ምን ለማለት ነው? ይሄን በምልበት ጊዜ ሚስ አንደርስታንድ እንዳልደረግ እምነትን በክርስቶስ ላይ ማድረግ እንጂ እምነትን በእጅ አዙር እምነትን በቁሳቁስ ላይ በግለሰቦች ላይ የምናረግ ከሆነ እውነተኛ የክርስቶስ ደቀ መዛሙርት አይደለንም ማለት ነው። ስለዚህ አሁን ዘይት፣ ጨው ምናምን ብቻ ሳይሆን ማንኛውም በፈውስ ስጦታ ስም መንፈሳዊ ጸጋንና ስጦታን ታገኛለህ፣ ይሄን ከኔ ብትገዛ እኔ ጸለይኩበት ነው ማለት እኮ ምን ሌላ ቤት ድሮ የነበረ ማለት እኮ ነው። በቃ ይሄው ነው። ወንጌላዊ ሊያሰኝ አይችልም፣ ቢያንስ ወንጌላዊ አይደለም ማለት ነው። እና መንፈሳዊ ልምዶች ከእግዚአብሔር ቃል ርቀው ከመንፈስ ቅዱስ ባህሪ ርቀው፣ ምክንያቱም እሱ ቅዱስ ነውና ከቅድስና እጅግ ርቀው ወዳልተገባ ነገር ከሄዱ ይሄ ሌላ ቨርሽን ያለው አስተምሮ ስለሆነ በአስተምሮም ልምምድም በጸጋ ስጦታ ስምም የሚደረጉ ከእግዚአብሔር መሰረታዊ ከእግዚአብሔር ቃል ከሱ ባህሪ ከመንፈስ ቅዱስ ስጦታ ከሱ ባህሪ ውጪ የሆኑ ተግባራትን እኛ አንቀበልም ማለት ነው። ስለዚህ ወደ ካውንስሉ ስንመጣ እንግዲህ ኢትዮጵያ ወንጌላውያን ቤተክርስቲያናት በፊትም እነዚህን ጥያቄዎች ሲያነሳ ነው የቆየው። በኋላ ግን አይ እንግዲህ እንመክራለን፣ አልተመከርንም፣ አልታረምንም፣ አልተገሰጽንም ሲባል በኋላ እኛም ደግሞ አይ የስነ ምግባር መመሪያም አለ 7 ዓመት ተባለ፣ ሰዎቹ አምኖ ፈርመዋል ሲባል እሺ እናያለን፣ በተግባር የምናየው ነው። እንግዲህ ወደ አንድ ጉዳይ ሲገባ ሰው አንድ ነገር አምኛለሁ ብዬ ከተቀበልኩ አምኛለሁ ብዬ ለተቀበልኩት ስርዓት መገዛት ግዴታዬ ነው። በኔ ለምሳሌ መኖሪያ ቤት ከ2 ሰዓት በላይ ውጭ ማምሸት አይቻልም። 2 ሰዓት ሰው ሁሉ ወደ ቤት መግባት አለበት የሚል ሕግ እኔ ባወጣ ከዛ በኋላ የሚመጣ ሰው እንግዲህ ኮንስኮንስ አለው ማለት ነው። እና አንድ ወንድማማቾች ነበሩ፣ አንዱ ክርስቲያን አንዱ ደግሞ ድሮ ኢህአፓ ነበረ ያጨሳል ለካ። እና ወንድምየው ያው እንዳይሞት ወደዛ ተልኮ ነበረ እና ምን አለ፣ አንደኛ እዚህ ግቢ ውስጥ ማጨስ አትችልም አለው። እኔ ግቢ ውስጥ ቤት ውስጥም ግቢ ውስጥም አትችልም። ሁለተኛ ከ2 ሰዓት በላይ አታመሽም ውጭ። ህግ ካላከበርክ ያው እንግዲህ ችግር እና ልጁ ተቸገረ። ስለዚህ ካጥር ይወጣል ለማጨስ ሲፈልግ ማለት ምን ለማለት ነው? ሁሉ ቤት ህግ አለው። ማንኛውም ቤት ህግ እንኳን የእግዚአብሔር ቤት የሰውን ቤት ህግ አለው አይደል እንዴ? እንደፈለግኩ መሆን አልችልም። እና በተለይ ደግሞ በጋራ የተስማማንበት ጉዳይ ላይ የዚህ በጋራ ተስማምቶ የዚህ ነገር አባል የሆነ አካል ያንን የማክበር ግዴታ አለበት። የማያከብር ከሆነ ምርጫው ምንድነው? አይ በቃ የዚህ አካል አይደለሁም ብሎ መለየት ነው የሚሆነው። ያ ጥቅም አለው ጉዳት አለው ወይ? እንግዲህ አባል ሲሆን አንድ ሰው ወደ አንድ ነገር ሲመጣ እጠቀማለሁ ሁለቱንም አስበው ሊሆን ስለሚችል፣ ስለዚህ እንግዲህ ምናልባት ጥያቄው ሰሞኑን ከተከሰተውም ነገር ጋር የተያያዘ ከሆነ እኔም እየሰማው ነው እየተከታተልኩ ነው። አንደኛ ሰው ሳይጠሩት አቤት ማለት የለበትም። እኔ ስምሽን ሳልጠራ የሆነ ነገር ያኔ ለምሳሌ እዚህ አሁን ወረቀት ቅድም 10 ነጥብ ላይ እኛ አልጠራንም፣ ስም አልጠራንም። ግን መተሰብስበው ዘራፍ አሉ ሰዎች፣ የተወሰኑ ሰዎች እና መች ጠራን እኛ እና እገሌ አላልንም። ግን እነ እገሌ ሳንል መልኩን ስንገልጥ እውነት ነው ተገለጡ ማለት ነው። እና አንዳንድ ጊዜ ሰው ሳይጠራም ገብቶ አንዳንድ ነገር ላይ መግባት ጥሩም ላይሆን ይችላል። በስሜትም በእልህም በቁጣም አንዳንድ ነገር መናገርም ያጸጽታል፣ በኋላ ጥሩ አይደለም። ምክንያቱም አሁን ሶሻል ሚዲያው በእምነት ቤተሰብ ውስጥ ላለን ብቻ አይደለም ለሁሉ የተጋለጠ ስለሆነ ምን አይነት ስነ ምግባር ነው ያለን እኛ? የአንድ ሰው ማንነቱ የሚታወቀው ሲጨመቅ ነው ይባላል። ሰው ጁስ እንግዲህ ጁስ የሚሆነው ብርቱካን መሆኑ የሚታወቀው ሲጨመቅ አይደል ብርቱካን የሚወጣው እና ስለዚህ አንዳንድ ጊዜ ውስጣችን ምን እንዳለ ስንነካ የሆነ ነገር ሲጨምቀን ሲነካካን ነው የምንገልጠውና ያን ጊዜ በጣም ጥንቃቄ ማድረግ፣ ስሜትን መግዛት፣ ራስን መግዛት፣ ስተት ነው ከተባለም ስተት የሆነበት ምክንያት ገልጾ የሚመለከተውን አካል መጠየቅ ይቻላል። ለምሳሌ እያየሁት ያለሁት ነገር ስላለ ነው።
ይሄ ልክ አይደለም፣ አንድ ሰው ነው እንደዚህ ያደረገው እገሌ ነው ከማለት ስትራክቸር አለ፣ መዋቅር አለ፣ ቦርድ አለ፣ ስራ አስፈጻሚ አለ፣ ፕሬዚደንት አለ፣ ምክትል ፕሬዚደንቶች አሉ። መጠየቅ ይቻላል። እንዲህ አይነት ነገር አባል ከሆንኩ እኔ እንዲህ አይነት ደርሶብኛል፣ ይሄን ያደረሰብኝ እንደዚህ ይመስለኛል፣ እኔ አላጠፋውም ካልኩ ጥያቄ አቀርባለሁ ማለት ነው ለሚመለከተው አካል። ያ አካል ደግሞ አይቶ አይ አጥፍተሃል ካለኝ ደግሞ እቀበላለሁ። ለምን ስመርጣቸው ወይም የአካል ሲሾም ተስማምቻለሁ። ለዛ እንዲያስተዳድር በመዋቅሩ ኃላፊነት ላይ የተሰጣቸው ሰዎች ሲሰጣቸው እኔም ነበርኩ ማለት ነው። ለምሳሌ እኛ ካውንስሉ ጋር ችግር በነበር ጊዜ ፕሬዚደንቱንም አንቀበልም እኛ አልመረጥንም ስንል ነበር። በኋላ በእርቅ ድርድር አድርገን እሺ በቃ ብለን ስንቀበል እነ ዶክተር ጣሰውን አሁን የፕሬዚደንት ነው እና ፕሬዚደንት ብዬ መጥራት ጀመርኩ። ድሮ አልጠራም። ለምን አባላ ዞር በል ብዬ ምን ለማለት ነው። አንዳንድ ጊዜ ከተቀበል መቀበል ነው። ሁለት ቦታ መርገጥ አይቻልም ማለት ነው። አንድ መዋቅር ስትራክቸር ወይም አንድ ለምሳሌ ካውንስል የሚባል አለ። አሁን እንግዲህ ካውንስል ውስጥ ብዙ አይነት ነን ያለ ነው። በአስተምሮ መለመድም ብዙ አለ። ግን በጋራ ሊያስማማን ይችላል የተባለውን ሁላችንም እውነት ተቀብለን ከሆነ ከልብ ተቀብለን ከሆነ ያንን የማክበር ግዴታ አለብን ማለት ነው። በዛ የመታዘዝ ግዴታ አለብን። ማክበርም ማስከበርም ግዴታ አለብን። ካውንስሉ አሁን የጀመረውን እርምጃ ከማስቀጠል አንጻር ምን ምክር አሉት? እየወሰዳቸው ያለው እርምጃ አለ። እንደሚታወቀው ካውንስሉ ይህንን እርምጃ ከማስቀጠል አንጻር እርስዎ ምን ይመክራሉ? አዎ ማለት እንግዲህ አንዱ አሁን ሰሞኑን ችግር የተነሳው መታጀብና ቁሳቁስ መሸጥ ላይ ነው። ቀደሞ የታጀቡ አሉ እናውቃለን። ፎቶ መስቀልም አንዱ ነው። ማለት መታረም አለብን። ከእንደዚህ አይነት ነገሮች መታረም አለብን እና በመጀመሪያ ደረጃ ምንድን ነው የተስማማ ነው? የአገልጋዮች ስነ ምግባር መመሪያ የሚባለው ምን ይላል? ይሄን ይከለክላል ወይ? ይሄን የሚከለክል ከሆነ ሳንከለከል ኦልሬዲ ስለፈረምን እኛውንን አውቀን መስተካከል ያለብን። ተቀብያለሁ ያልነውን ነገር ግን ማንፈጽም ከሆነ ደግሞ የማስፈጸም ስልጣን የተሰጠው አካል ያንን ያስፈጽማል ማለት ነው። አይ ይሄንን ድረስ ስልጣን የለውም ካልኩ ደግሞ ይሄንን ደግሞ አቤቱታ ማቀርብበት አካል ይኖረኛል። ግን አይ ቲንክ አሁን በጣም ለብዙ ነገር ራሳችንን እያጋለጥን ያለንበት ሁኔታ ያለው እና ትንሽ ተረጋግቶ መስመር ይዞ መሄድ ያስፈልጋል። በአጭሩ ነው የምለው ምንድነው ካውንስሉም የካውንስሉ ጽህፈት ቤትም ካውንስሉም አመራሮች ላይክ ፕሬዚደንቱ፣ ምክትሎቹ፣ ጠቅላይ ጸሐፊው፣ የጽህፈት ኃላፊዎቹ፣ የዘርፍ የመንፈሳዊ ዘርፍ እና የውጭ ግንኙነት ኃላፊዎቹ የመሳሰሉት ያው አገልግሎት ስላለው ስትራክቸሩን ስለማቀው ሁሉም ስራውን መስራት አለበት። ሌሎቻችን ደግሞ ከዛ ውጪ ሆን በቦርድና በስራ አስፈጻሚ ውስጥ ያለንም ሰዎች ይሄን ነገር መከታተል አለብን። ስለዚህ እኛ በሌሎች በማያምኑ አሕዛብ ዘንድ መሳለቂያ መሰደቢያ መሆን የለብንም። ከአፋችን የሚወጣውም ቃል እንደ እግዚአብሔር ቃል ቢሆን ይሻላል። ማለት ተገቢ ያልሆኑ ከልክ ያለፉት ትዕቢቶች መንካት መጥቀስ ላይ ያስፈልገኝ ይችላል። ራስን ከልክ በላይ አግኖ አግዝፎ ራስን ማነጻጸር ከሀገር መሪ ጭምር ጋር ራስን ማነጻጸር ይሄ ነውር ነው። ይሄ ትልቅ ድፍረት ነው ለኔ። እኔ እድሜ 68 የሆነ ሰውዬ እንኳን እንደዚህ አላደረገም። ማለት አሁን ያሉ ሰዎች አንዳንዶቹ በእውነት ከኛ ጋር አንድ አይነት የሆኑ ሰዎች በምናልመልክበት ቤተክርስቲያን ቢያመልኩ ክብር ለሚገባው ክብር መስጠት ስላለብን እነሱም በቦታቸው መከበር አለባቸው፣ እኛም በቦታችን። ስለዚህ አንዳንድ ጊዜ ሌላ አይነት ቢሆን ኖሮስ እንዲህ ይደረጋል ወይ? ይሄ ትክክል አይደለም። ከሌላ ነገሮቹን ለማያያዝ መሞከርም አለ። አሁን እያየሁት ነው። ከብሔርም ጋር ለማያያዝ መሞከር አያዋጣም። ማነው ዘራፍ ምናምን አይሰራም። እሱ የእግዚአብሔር ጌታ ኢየሱስ ክርስቶስ ምን አለ? ለመሆኑ ግብር ማን ነው ግብር የሚከፍለው ብሎ ጠየቀ አይደለም?
እና እኔ እግዚአብሔር ልጅ ነኝ ማን ነው ግብር የሚያስከፍለኝ መቻለ በሉ ሂዱና እንትን ብሉና ክፈሉ ብሏል። እሱ እንኳን በምድር ላይ አምላክም ሰውም ሆኖ በዚች ምድር ላይ በተመላለሰበት ዘመን ለሰው ሕግ ተገዝቷል። ለሃይማኖታዊ ሕጎችም ለፖለቲካል ሕጎችም ተገዝቷል። ምንም እንኳን በሐሰት ተከሶ በሐሰት ምስክር ተመስክሮበት በመስቀል ሞት ቢሞትም የመጣበት ተልእኮ ቢሆንም ግን ለምሳሌ ግብር መክፈል የማይፈልጉ በውስጣቸው ከሮማ መንግስት ጋራ የትጥቅ ትግል የሚፈልጉ የአፍ ጉቦ ለመንግስት እየሰጡ ቀናተኛ የሚባለውን ፓርቲ የሚደግፉ ፈሪሳውያን ጥያቄ ጠይቀውት ነበር። ለቄሳር መገበር ይፈቀዳል ወይ ሲሉት አጣብቂኝ ውስጥ በእነሱ ቤት አስገብተውት ማለት ነው። ምን ማለት ነው? አው ካለ ነፃ ሊያወጣን አልመጣም ማለት ነው። ቅኝ ገዢዎችን ይደግፋል ነው። አይ ካለ ከሮማ መንግስት ጋር ሊያጣሉት ነው። እስቲ አምጡልኝ፣ መልኳ የማን ነው? ጽሁፉ የማን ነው? ይሄው ቄሳር ይላል። እንግዳውስ የቄሳርን ለቄሳር ስጡ የእግዚአብሔርን ለእግዚአብሔር ያለው ይሄ ትልቅ መርህ ነው። ሌላው መጽሐፍ ቅዱስ በፈለገ ማንኛውንም ጊዜ ቢሆን መጽሐፍ ቅዱስ የከለከለን ማንኛቸውም አይነት ክፉ ቃል ካፋችሁ አይወጣም። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ማለት አንድ ሰው መንፈሴን የሚያስቆጣ ነገር እንኳን ቢያደርግ እኔም በቁጣ መናገር የለብኝም ማለት ነው። ስለዚህ ትንሽ ተረጋግቶ ማሰብ ያስፈልጋል። በእኔ ግምት፣ በእኔ እምነት፣ በእኔ አስተሳሰብ በምንም መልኩ በመንፈሳዊ የጸጋ ስጦታ ስም ቁሳቁሶችን እንደሚፈውሱ የተለየ ቅባት በላያቸው ላይ እንዳለ የተለየ ጸጋ በዛ ምክንያት እንደምንቀበል የሚቀርበው እንትን ከወንጌላዊ አስተምሮ የተቃረነ እና ስህተት ነው። ስለዚህ ይሄ ድሮም እኛ የምንቃወመው ነው። ይሄንን ደግሞ እንግዲህ እንታረማለን፣ እናስተካክላለን። አንዳንድ ጊዜ አልመከሩንም የሚሉት አለ። መክረናቸዋል። አንዳንዶቹን እኔ መከርኳቸው አሉ፣ ተመክሮ የተመለሱ አሉ፣ ዳር የሚሉ አሉ። ግን አይ ቲንክ ትህትና ያስፈልጋል። ምክርም ለመቀበል ትህትናም ያስፈልጋል እና እሱ አምላክ ሆኖ ሳለ ምን ይመስላችኋል ካለ እኛማ ሰዎች ነን። ከሌሎች ሰዎች ምክርን ተግሳጽንም ብንቀበል ምንም አንሆንም ለማለት ነው። እሺ፣ በመጨረሻም እንግዲህ ካውንስሉ እየወሰደ ያለውን እርምጃ ከማስፈጸም አንጻር ከካውንስሉ አባል ቤተ እምነቶችና ህብረቶች ምን ይጠበቃል? ምዕመናኑስ በዚህ ጉዳይ ላይ እንዴት መስራት አለበት? የተናገርኩ ይመስለኛል። አሁን እኮ ሁሉም ነው ያንን በጋራ የተስማማንበትን የማክበር ግዴታ አለብን። በህግ ደግሞ ይህንን እንዲመራ የተሰጠው አካልም ማስከበር አለበት። የምንጠይቀው ካላስከበረ ነው። እኛ እንደ ኢትዮጵያ ወንጌላውያን ክርስቲያናት ከመጀመሪያውኑ አቋማችን ግልጽ ነው። አሁንም ይሄ በ32ኛ ጠቅላላ ጉባኤ የተወሰነውን ውሳኔ ጊዜው ስለቆየ የረሱ ካሉ እንደገና ይሄው እንዲታወቅ እና የምዕመናን ለተለያየ ነገር እንዳይጋለጡ። ለምሳሌ መድኃኒት ተከልክሎ እኮ የሞቱ ሰዎች አሉ። ሳይፈውሱ ተፈውሰሃል ተብለው ይሄ እኮ የቆየ ነው። ይሄን ገዝተህ ብትሄድ ቤት ይበራል ተብሎ እንደሰማሁት ወደ ደቡብ ኢትዮጵያ ቤቱ የተቃጠለበት ሰው አለ። ሻማ ለኩሶ መሰለኝ። እነዚህ አይነት ሰውም ለምንድን ነው አምላኩን የማያመልከው? ለምን ወደ ቁስ ያዛው? ለምን ሰው ማምለክ ሰዎች እንዲመለኩ ስለምን ይፈልጋሉ? ይሄ ነውር ነው እና ስለዚህ ለመመለክ መፈለግ ጥሩ አይደለም። ሰውንም ማምለክ የተከለከለ ነው። ይሄ መልአኩ እንኳን ራእይ ላሳየው ዮሐንስ ሊወድቅለት ሲል ተው እኔ ከአንተ ጋር የእግዚአብሔር ባሪያ ነኝ ለሱ ስገድ ብሎ መልአኩ እንኳን አምልኮ ተቃውሟል፣ ስግደት ተቃውሟል። ይሄ ወደ ማምለክ የቀረበ አክብሮት ተገቢነት የለውም። ሰው አይከባበር፣ ይሰዳደብ፣ ይናናቅ አላልንም እኛ። ግን ወደ አምልኮ የቀረቡ አክብሮቶች፣ ከፍርሃት የሚመነጩ አክብሮቶች፣ ከበታችነት ስሜት የሚመነጩ አክብሮቶች ተገቢ አይደሉም። አንዳንድ ሰዎችም ምናልባት ይሄን የሚፈልጉት ኢዲ አሚን ዳዳ የዩጋንዳው ፕሬዚዳንት መሰለኝ እና በእንግሊዝ ቅኝ ግዛት ስለነበሩ ነፃ ሲወጣ ተናዷል መሰለኝ።
አልጋ አሰርቶ ከላይ ቁጭ ብሎ 4 እንግሊዞችን ከፊትና ከኋላ እንደዚህ ይዞ እንዲሸከሙት አድርጓል። ይሄ መቼም ይሄው ተበቀልኳችሁ፣ ትናንት ገዛችሁን ዛሬ ተበቀልኩ። ይሄ ከበታችነት ስሜት የሚመነጭም ሊሆን ይችላል። በአንድ በኩል ትናንት አባ ከና የሚለኝ የለም፣ ዞር ብሎ የሚያየኝ የለም፣ ማን እንደሆንኩ የሚያቀኝ የለም፣ አሁን ግን ጌታ ይሄውና እንዲያርጎኛል ምናምን ብሎ ከልክ በላይ እሱን ሸፍኖ ለመታየት መሞከር ጉልበቴ ብርታቴ ይሄን አደረገልኝ ላለው ለናቡከደነፆርም አልሆነም። አንተ አምላክ ነህ ሲሉ ለእግዚአብሔር ክብር ላልሰጠውም ለሄሮድስም አልሆነም። ስለዚህ የእግዚአብሔር ሰዎች ባህሪ ሙሴ በምድር ከነበሩት ሁሉ ትሁት ነው ይላል መጽሐፍ ቅዱስ። ማን አንተ ሲሉትም እኮ እስቲ በቃ እግዚአብሔር ይለይ ነው ያለው እንጂ ማናችሁ እኔ ማን ነው የምትሉኝ ቀይ ባህርን የከፈልኩ ምናምን አላለም። ስለዚህ አይ ቲንክ እድሜም ሊኖር ይችላል፣ የሙሳይ ልምምድ እጥረት ሊኖር ይችላል። ግን ተረጋግተን ወደ እውነተኛው አምላክ ብንመለስ በጣም ጥሩ ነው። ወንጌላውያን አማኞችም ደግሞ ወንጌላውያን ይሁኑ፣ ሰውን ማምለክ ይተው፣ ከአንድ ቦታ ወደ ሌላ ቦታ ማራሯጥን ያቁሙ። ተረጋግተው በየአጥቢያ ቤተክርስቲያናቸው እግዚአብሔርን አምልከው የክርስቶስ ደቀ መዛሙርት ይሁኑ፣ የሰዎች ሳይሆኑ እውነተኛ የክርስቶስ ተከታዮች እንዲሆኑ የኔ ምክርም ጸሎትም ነው። ይህን ለማድረግ ደግሞ የምንችለውን ሁሉ በማስተማርም በሌላም ነገር እንፈጽማለን ብዬ አስባለሁ። በጣም ከልብ እጅግ አድርጌ አመሰግናለሁ በድጋሚ ስለሰጡኝ ጊዜ። የተከበራችሁ ተመልካቾቻችን ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት ከሆኑት ከፓስተር ጻድቁ አብዱ ጋር ያደረግነው ቆይታ ይህንን ይመስል ነበር። አብራችሁ ቆይታ ያደረጉት ቤተልሔም ደረጀ ነኝ ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ። ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ